አንድ ሀገር ከሚያቆማት ምሰሶዎች መካከል አንደኛው የኢኮኖሚ ለውጥ ነው። በኢኮኖሚ አሁን በጀመርነው ሪፎርም እየተከፋፈተ ስለሆነ ገበያችንም ኤክስፖርታችንም በከፍተኛ ደረጃ እያደገ ነው ያለው። ከተሞቻችን እየዘመኑ ፕሮጀክቶቻችን እያለቁ ኢትዮጵያ በኢኮኖሚ እመርታ ከሚያሳዩ በጣት ከሚቆጠሩ ሀገራት ተርታ አንዷ ሆናለች። አጠቃላይ የኢኮኖሚ ጉዞ መስመር እየያዘ ሲሄድ እና ትክክለኛውን ትራክ ሲይዝ ብልጽግናን ማረጋገጥ የሚያስብ ሀገር እና ህልም ያላቸው ሰዎች ስብስብ ቀጥለው ሊያስቡበት የሚገባው ጉዳይ ወታደራዊ አቅም ነው። እንደ ኢትዮጵያ ያሉ ሀገራት በኢኮኖሚ እድገት በወታደራዊ አቅም በቅደም ተከተል እኩል እንኳን ባይሆን በቅደም ተከተል አብረው ማደግ ካልቻሉ ኢኮኖሚው በአቅም ማነስ ምክንያት ተመልሶ ሊበላ ይችላል። የኢትዮጵያ ብልጽግና እውን የሚሆን ጉዳይ ስለሆነ የኢትዮጵያ መለወጥ የማያጠራጥር ሀቅ ስለሆነ በኢኮኖሚ የጀመርናቸውን ጉዞዎች በወታደራዊ አቅም እያስደገፉ መሄድ ያስፈልጋል። ኢኮኖሚያችን አሁን ካለበት 1 2 3 ስቴፕ ከፍ ሲል ወታደራዊ አቅማችን ሲያድግ ቀጥሎ የሚመጣው ደግሞ ባህል፣ ቋንቋ፣ ሙዚቃ የመሳሰሉ ጉዳዮች ደግሞ አብሮ ይሰራሉ። አንድ ሀገር በሀብቷ አደገች የምትባለው በገንዘብ ብቻ አይደለም። ለምሳሌ ከጥቂት ዓመታት በፊት ህንድን ብንወስድ ተረጂ እና ድሃ የምትባል ሀገር ነበረች። አሁን ኢኮኖሚያቸው እያደገ ሲመጣ በዓለም 5ኛው ግዙፍ ኢኮኖሚ ሆነዋል። ወታደራዊ አቅማቸውም እያመረቱ አብሮ እንዲሁ እያደገ መጥቷል። ሁለቱ ከፊት እያደጉ ሲመጡ ፍልስፍናዎቻቸው ሳይቀር በዓለም ላይ ሜንሽን ይደረጋል። የህንዶች ፍልስፍና፣ የህንዶች ዮጋ፣ የህንዶች ምናምን የተባለ ይህንን ባህል እንዲወጣ ያደረገው ኢኮኖሚክ አቅምና ወታደራዊ አቅም እያደገ ሲሄድ ነው። ኢትዮጵያ ለመበልጸግ የሚያስችል ከፍተኛ አቅም ያላት ሀገር ነች። በግብርናው፣ በኢንዱስትሪው፣ በቴክኖሎጂው፣ በቱሪዝም፣ በማይኒንግ እየመጣ ያለው ውጤት በጣም ከፍተኛ ተስፋ የሚሰጠው ነው። ይህ እድገት በወታደራዊ አቅም መጠናከር አለበት። አሁን ቅድም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። አንደኛ ያየነው ሱሳይድ የሚያደርጉ ራሳቸውን አጥፍተው ታርጌት የሚያጠፉ ዩኤቪዎች ናቸው። የሚሸከሟቸው ፔሎዶች አሉ። በዛ ሳይዝ የሚወሰን ይሆናል። ሁለተኛ ያየነው ለሰርቪላንስ የሚውሉ በእጅ የሚገቡ በኪስ ውስጥ የሚገቡ በቦርሳ የሚያዙ አነስ ያሉ ትናንሽ ዩኒቶች ታጥቀዋቸው አካባቢያቸውን የቃኙ የሚሄዱባቸው ዩኤቪዎች ናቸው። እነሱ በጣም ኢምፖርታንት ናቸው ለኦፕሬሽን። እዚህ ያየነው ግን የኮመርሻሉ ከዚህ ቀደም አንዴ ለአርቲፊሻል ኢንተለጀንስ እና ለኢንሳ ኮንፈረንስ ሾው አድርጎ ነበር ታስታውሱ ከሆነ። አሁንም በቅርቡ ለሚኖረን ፕሮግራም ትልቅ ሾው አዘጋጅተዋል። ይሄንን ሾው የሚያዘጋጁት እዚህ ያመረቱ ነው። ለኮመርሻል ፐርፐዝ ነው። በአንድ ጊዜ 3000 2000 ምናምን ዩኤቪዎች ማነጋገር የሚያስችል ሲስተም ነው። በአየር ላይ እነዛ 2000 3000 ዩኤቪዎች ተነስተው ስዕል ይስላሉ፣ ጽሁፍ ይጽፋሉ፣ አንዳንድ ፕሮግራሞች እንዲደምቁ ያደርጋሉ። ይሄንን
ኢንሃውስ ማምረት መጀመራችን ብቻ ሳይሆን ማርኬት የምንፈልግበት ጊዜ ነው። እንግዲህ ዩኤቪ እዚህ ኢንሳ ይመረታል፣ አየር ኃይል ይመረታል፣ በኒስ ይመረታል፣ ብዙ ቦታ ነው የምናመርተው። ካፓሲቲያቸው ይለያያል። ከጥቂት ዓመታት በፊት ዩኤቪ መታጠቅ ሳይሆን መግዛት ፈተና ነበረብን። ገዝተን መጠቀም ከቻልን በኋላ በተለያየ ደረጃ ማምረት የምትችል ሀገር ሆናለች። የምናመርታቸውም በውስን ቦታ የታጠሩ ሳይሆኑ ለኮመርሻል ፐርፐዝ የሚውሉ፣ ለሰርቪላንስ ፐርፐዝ የሚውሉ፣ ለኦፕሬሽን ፐርፐዝ የሚውሉ በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ሕልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። በእርሻ ያመጣነው ውጤት፣ በማይኒንግ ያመጣነው ውጤት በእንደዚህ ያለ አቅም ካልተደገፈ ብዙ ባንዳና ባዳ ባለበት ከባቢ ላይ አቅም ወሳኝ ነው። አቅም ከሌለ ማስጠበቅ ያስቸግራል። ይሄ ሁለቱ መስመር እያዘ ሲሄድ ደግሞ ኢትዮጵያ በጣም በርካታ ባህሎች፣ ታሪክ፣ የሚገርም መልክዓ ምድራዊ ገጽታ ያላት ሀገር ስለሆነች እነሱን ደግሞ በፊልሞቻችን፣ በሙዚቃዎቻችን፣ በቴክኖሎጂም ተደግፈን እያወጣን ኢትዮጵያ ጥንታዊት የሰለጠነች ትልቅ ሀገር ከ130 ሚሊዮን ያላነሰ ሕዝብ ያላት ሀገር በዓለም 10ኛው ትልቁ ፖፑሌሽን ያላት ሀገር ድህነት የማይመጥናት፣ ችግር የማይመጥናት፣ ከትናንሾች ጋር መጫወት የማይመጥናት ሀገር መሆኗን የምናሳይበት መንገድ ስለሚሆን በቴክኖሎጂ ረገድ የተጀመረው አጠቃላይ ስራ በጣም አስደማሚ፣ ተስፋ ሰጪ፣ በዚህ ፍጥነትና ስፋት ልክ ኢትዮጵያ በልጆቿ እንደዚህ ያለ ስራ ትሰራለች በአጭር ጊዜ ብለን ባንጠብቅም በጣም በሚያስደንቅ ሁኔታ እየመጣ ያለ ጉዳይ ነው። ይሄ እያደገ እየሰፋ ሲሄድ የምናስበውን የመወዳደር አቅም እንደ ሀገር እንድንገነባ በእጅጉ የሚያስችል ይሆናል። በጣም ተስፋ ሰጪ ስራ ነው። በርቱ፣ ተበራቱ። ቴክኖሎጂ ለኛ ሁለንተናዊ እድገት አስፈላጊ ስለሆነ በሁሉም መስክ ብንበረታና ውጤታማ ብንሆን የኢትዮጵያን ብልጽግና እኛም ለማየት ለልጆቻችን ለማውረስም እድል የሚሰጥ ጉዳይ እንደሚሆን በጽኑ አምናለሁ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። አመሰግናለሁ።